ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። በዞኑ ለሚገኙ ከ5000 በላይ አሽከርካሪዎች ስልጠና እንደሚሰጥ የከፋ ዞን ትራንስፖርትና መንገድ ልማት መምሪያ አስታወቀም። ለስልጠና አስፈላጊውን ቅድመ ዝግጅት ማጠናቀቅ መቻሉን የመምሪያው ኃላፊ አቶ ዘመዴ አንዳርጌ ገልጸዋል። ባልደረባችን ብሩክታይት ብርሃኑ መግለጫውን እንደሚከተለው አሰናድታለች። ተከታትለን እንመለስ። የከፋ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ዘመዴ አንዳርጌ ስልጠናውን መስጠት የተፈለገበትን ዓላማ ተናግረዋል። በፊትለፊታችን ከቀን 13 እስከ 15 2016 ጥቅምት ወር ማለት ነው ሮብ፣ ሐሙስ እና አርብ በመላው ከፋ ዞን ውስጥ የሚገኙ 17 መዋቅሮች በ12 ወረዳና 5 ከተማ አስተዳደር መዋቅሮች ውስጥ የሚገኙ አሽከርካሪዎች የማሽከርከር ፈቃድ ያላቸው በሙሉ የህዝብ ትራንስፖርትም ይሁን የመንግስት የግል እንደዚሁም የትኛውንም ድርጅት መኪና የሚያሽከረክሩ አሽከርካሪዎች ለአሽከርካሪዎች የሚሰጥ የስነ ምግባር የታድሶ ስልጠና ስለሚሰጥ በዞኑ በተመረጡ 3 ማዕከላት በጌሻ ወረዳ ደካ ከተማ አስተዳደር በጌሻ አካባቢ ወይንም ከጋዋታ ከሳይለም ከደካ ከተማና ከጌሻ ወረዳ የሚገኙ ሰልጣኞች በደካ ማዕከል ስልጠና ይወስዳሉ። እንደዚሁም በሺሽንዳ ክላስተር ወይ ሺሽንዳ ከተማ ላይ ከሺሾንዴ ወረዳ ከሺሽንዳ ከተማ ከጨና ወረዳ ከዋቻ የሚሰለጥኑ ይሆናል። በተመሳሳይ በቦንጋ ክላስተር ከቦንጋ ከተማ አስተዳደር ከጠሎ ከአዲዮ ከጨታ ከዴቻ ከአውራዳ ከተማ አስተዳደር እና ከጎባ ወረዳ የሚገኙ ሁሉም አሽከርካሪዎች የተሃድሶ ስልጠና በእነዚህ በተመረጡ ማዕከላት ቅድም በሺሽንዳ ክላስተር የቢጣ ወረዳ ነው የቢጣ ወረዳም ይገኙና ስልጠና የሚሰጥበት ሁኔታ ነው የሚኖረው። የስልጠናው የትኩረት ነጥቦች በዋናነት አሽከርካሪዎች ማሽከርከር ስነ ባህሪ ግንዛቤ ጨብጠው በማሽከርከር ወቅት ሊያጋጥሙ የሚችሉ አደጋዎችን ተከላክለው እንዲያሽከረክሩ የሚያስችል የተሃድሶ ስልጠና ነው። ሲቀጥል የሚኒስትሮች ምክር ቤት ያወጣው አዲስ ደንብ አለ። የመንገድ ትራፊክ ቁጥጥር ደንብ 557/2016 ላይ ግንዛቤ ማስጨበጥ ስልጠና ይሰጣል። በተጨማሪም ደግሞ እንዲሁም በተመሳሳይ በሚኒስትሮች ምክር ቤት የወጣው ደንብ 554/2016 የሶስተኛ ወገን ካሳ ክፍያን አስመልክቶ ተሻሽሎ የወጣ ደንብ አለ። በእነዚህ ደንቦች ላይ በማሽከርከር ስነ ባህሪ ላይ ስልጠና የሚሰጥበት ሁኔታ ነው የሚኖረው። በስልጠና ወቅት የሚኖረውን የትራንስፖርት አገልግሎት መጨናነቅ ታሳቢ ያደረገ እንደሆነም ገልጸዋል። 3 ተከታታይ ቀናት የሚሰጠው ስልጠና በመጀመሪያው ቀን የመጨረሻ ሰሌዳ ቁጥራቸው ሙሉ የሆኑ ተሽከርካሪዎች ባለ 3 እግር ሊሆን ይችላል፣ አነስተኛ መለስተኛ ተሽከርካሪዎች በግልም ይሁን በመንግስት ቤት የሚሰሩ አሽከርካሪዎች ተገኝተው ስልጠናውን በቀን 13 በተመረጡ ማዕከላት የሚወስዱ ይሆናል። በቀን 14 የመጨረሻ ሰሌዳ ቁጥር ጎደሎ የሆነ ባለ 3 እግር አነስተኛም መለስተኛም እንደዚሁም በተመረጡ ማዕከላት ተገኝተው ስልጠና የሚካፈሉ ይሆናል። መጨረሻ በቀን 15 ለተአርብ ሞተር ባለ 2 እግር ተሽከርካሪ ሞተር እና የጭነት ተሽከርካሪ አሽከርካሪዎች የሚገኝ ይሆናል። በእነዚህ 3 ቀናት ተሽከርካሪ የማያሽከረክሩ የማሽከርከር መንጃ ፈቃድ ብቃት ማረጋገጫ ያላቸው ተገኝተው ሊሰለጥኑ የሚችሉ ይሆናል ማለት ነው። ኃላፊው አክለውም ስልጠናውን ለሚካፈሉ የሚሰጥ የብቃት ማረጋገጫ ሰርተፍኬት እንዳለ ገልጸው ይህን ሰርተፍኬት ያለዘ አሽከርካሪ ሲያሽከረክር ቢገኝ እርምጃ እንደሚወሰድ አሳስበዋል። እንግዲህ በዚህ አጋጣሚ ለመላው በዞናችን ውስጥ የሚገኙ በመንግስት ቤትም በግል ድርጅትም በራሳቸውም ፈቃድ ወስደው ያሉ አሽከርካሪዎች በሀገሪቱ ትራንስፖርት ሕግ የወጣው የተሻሻለው ደንብ ምን ይመስላል፣ ምን ጥፋት ሲኖር ምን አይነት ቅጣት ሊተላለፍ ይችላል፣ እንደዚሁም ደግሞ አሁን ባለው
የትራንስፖርት እንቅስቃሴ አጠቃላይ የማሽከርከር ስነ ባህሪ ላይ ምን አይነት ግንዛቤ መውሰድ አለብን ብሎ ካመነ በዚህ ስልጠና ተሳትፎ ማድረግ መቻል አለበት። መጨረሻ ላይ ስልጠና ስለመካፈል የሚሰጥ የብቃት ማረጋገጫ ሰርቲፊኬት አለ። ይህን ሰርቲፊኬት ያልያዘ አሽከርካሪ መንገድ ላይ ቢንቀሳቀስ እርምጃ ይወሰድበታል። ስለዚህ ይህን ስልጠና ወስዶ ሰርቲፊኬት ይዞ ወደ ስራ መግባት ግዴታ እንደሆነ ለማሳሰብ እወዳለሁ። የቦንጋ ከተማ ደረቅ ቆሻሻ አሰባሰብ አያያዝና አወጋገድን ስርዓት ለማስያዝ ያለመ የ1 ዓመት ፕሮጀክት ይፋ ሆነ። ለፕሮጀክቱ ትግበራ በናቡ ኢትዮጵያ ደቡብ ምዕራብ ኢትዮጵያ ማስተባበሪያ አማካኝነት ከ12 ሚሊዮን ብር በላይ ድጋፍ ከጀርመን መንግስት የኢኮኖሚ ትብብር ልማት ሚኒስቴር ተገኝቷል። ታመነ በየነ ያዘጋጀውን ክፍሌ ዓለሙ ያቀርበዋል። በፕሮጀክቱ ይፋዊ የስራ ማስጀመሪያ መድረክ የተገኙት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ናቡ ኢትዮጵያ በተለይ በከፋ ዞን ያለው የተፈጥሮ ደን እንዲጠበቅና በአንዳንድ ምክንያቶች በወደሙ ምትክ መልሶ በማልማት ረገድ ላከናወነውና እያከናወነ ላለው ተግባር ምስጋናቸውን አቅርበዋል። አሁን ላይ ደግሞ በቦንጋ ከተማ በህዝብ ቁጥር መጨመርና ሌሎች ተያያዥ ጉዳዮች ምክንያት በከተማው እየተስተዋለ ያለውን የአካባቢ ብክለት ስርዓት ለማስያዝ ፕሮጀክት በመቅረጽ የጀመረው ተግባር ይበልጥ የሚያስመሰግነው ነው ያሉት አቶ እንዳሻው ለፕሮጀክቱ ስኬት የዞኑ አስተዳደር ድጋፍ እንደማይቋረጥ ቃል ገብተዋል። ከተማውን በሚገባ እየጸዳ አይደለም፣ እርካታን ያመጣ አይደለም። በጣም በርካታ ቦታዎች ብዙ ቆሻሻዎች ያሉ እንደመሆኑ መጠን በሚፈለገው ደረጃ ከተማችንን ንጹህ አድርገን በሚስማማ መልኩ አይደለም እየኖርን ያለነውና ኦልሞስት አንዳንድ ያው የመላመድ ሁኔታ ስለሆነ ካልነ በስተቀር ንጹህ ከተማ አይደለም። ንጹህ ከተማ ካልሆኑ ከተሞች አንዱ ነውና አሁን ናቡ ይህን ጉዳይ አስቦ ከከተማን ማጽዳት ጋር ከንጽህናው ጋር በተያያዘ ፕሮጀክት ቀርጾ በዚህ መልኩ መምጣቱ እጅግ በጣም ደስ የሚል ነው። አቶ እንዳሻው የቦንጋ ከተማ የቆሻሻ አስተዳደር ጉዳይ በዚህ ፕሮጀክትና በማዘጋጃ ቤቱ አቅም ብቻ የማይፈታ በመሆኑ ዘላቂነት ላለው የጽዳትና ውበት ስራ ነዋሪው እንዲተባበርና የፕሮጀክቱንም እንቅስቃሴ እንዲደግፍ ጠይቀዋል። ፕሮጀክቱ ያመጣው እድል እጅግ በጣም መልካም እድል ነው። ይህንን መጠቀም የሚችልበት ሁኔታ ሊኖር ይገባል። እዚህ የመጣን አካላት ደግሞ የባለድርሻ አካላት ነን ተብለን ነው የመጣነውና ስንሄድ ሌሎችን በጉዳዩ ላይ ተገቢውን ተሳትፎ ሊያደርጉ የሚችሉበት ሁኔታ ኖሮ ፕሮጀክቱ ጀምሮ እስከሚጠናቀቅ ድረስ ምቹ አጋጣሚውን ተጠቅመን ከተማችንን ማጽዳት የሚችልበት ሁኔታ ማገዝ የሚችልበት ሁኔታ ፕሮጀክቱ አልፎ ሲሄድ እንኳን ከፕሮጀክቱ ያገኘነውን ልምድ ይዘን ቀጣይነት ባለው መልኩ ትውልድ ከተማውን አካባቢውን ሊያጸዳ የሚችልበት ሁኔታ እንዲኖር የሚያስችል ነገር መሰራት ያለበት ነው የሚሆነውና እኔ በግልም ያው አቶ አሳየ ቃል የሚገባው ይህ እጅግ በጣም ደስ የሚል ነው። ትልቅ ፕሮጀክት ነው። በጣም ጠቃሚ ነው። ማህበረሰቡን በቀጥታ ሊጠቅም የሚችል ፕሮጀክት ስለሆነ በግል ከፕሮጀክቱ ጎን እስከ መጨረሻው መቆሜን ቃል እየገባው ፕሮጀክቱ ያው በይፋ የተጀመረ መሆኑን አብስራለሁ። ያመጣ አይደለም። በጣም በርካታ ቦታዎች ብዙ ቆሻሻዎች ያሉ እንደመሆኑ መጠን በሚፈለገው ደረጃ ከተማችንን ንጹህ ከተማ ካልሆኑ ከተሞች አንዱ ነውና አሁን ናቡ ይህን ጉዳይ አስቦ ከከተማን ማጽዳት ጋር ከንጽህናው ጋር በተያያዘ ፕሮጀክት ቀርጾ በዚህ መልኩ መምጣቱ እጅግ በጣም ደስ የሚል ነው። በናቡ ኢትዮጵያ የደቡብ ምዕራብ ኢትዮጵያ ክልል የፕሮጀክት አስተባባሪ የሆኑት አቶ አሳያ አለማየሁ ፕሮጀክቱን በመንደፍ ወደ ስራ መግባት ያስፈለገው የቦንጋ ከተማ የዕለት ተዕለት መስፋፋትና የነዋሪው ቁጥር መጨመር እንዲሁም የቆሻሻ አወጋገዱ ችግር ያለበት በመሆኑ ነው ብለዋል። እስካሁን ናቡ በርካታ ፕሮጀክቶችን በተለያዩ የተፈጥሮ ሀብት ጥበቃ እና ዘላቂ የኑሮ ማሻሻያ ስራዎች ላይ እየሰራ ቆይቷል። በከተማ ዘርፍም በተለያዩ ስራዎች እንዲሰራ ነበር። ግን አሁን ቦንጋ ከተማን ላይ ብቻ የሚመለከት አንድ ፕሮጀክት መንግስት ከጀመረው ከተሞችን ለነዋሪዎች ጽዱ ከማድረግ አንጻር የዛ ያው መንግስታዊ ያሉ ድርጅቶች የተወሰነ የራሳቸውን ድርሻ መወጣት ነው፣ ሙሉውን አይሸፍኑም። ከዚህ አንጻር እንደምናየው የከፋ ዞን አስተዳደርና የቦንጋ ከተማ አስተዳደር የኮሪደር ልማት ጀምረዋል። ከዛ አንጻር አንዱ በከተሞች የሚታየው ችግር የደረቅ ቆሻሻ አስተዳደር ነው። የደረቅ ቆሻሻ አስተዳደር ስንል እንደምንለው የደረቅ ቆሻሻ አሰባሰብ አከመቻቸትና አወጋገድ ጋር ያለው ጉዳይ ስለሆነ ይህም በሚመለከት አንድ ፕሮጀክት ቀርጸን ከጀርመን የተራድኦና የልማት ሚኒስቴር ወይም ቢኤምዘድ ከሚባለው ከናቡ ጀርመን ጋር ሆነን በጋራ ያገኘ ነው ወደ 96,000 ዩሮ የሚሆን ገንዘብ አለ። የዛን ፕሮጀክት ለማስተዋወቅ ነው። አቶ አሳያ አክለውም የቦንጋ ከተማ ቆሻሻ አስተዳደር ስርዓት ለአካባቢው ብክለት አስተዋጽኦ ከፍተኛ በመሆኑ
ይህንን ማረምና የጽዱ ኢትዮጵያ ኢኒሺዬሽን ውስጥ የፕሮጀክት ጽህፈት ቤቱም የራሱን አሻራ ማሳረፍ ስላለበት እንደሆነም ገልጠዋል። አሁን ላይ ከደጋፊ አካላት የተገኘውን ድጋፍ ለታለመለት ዓላማ ለማዋል የሚያስችል የመግባቢያ ሰነድ በፕሮጀክት ጽህፈት ቤቱ፣ በክልሉ ፋይናንስ ቢሮ፣ በክልሉ ከተማ ልማትና ኮንስትራክሽን ቢሮ እንዲሁም በክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቁጥጥር ቢሮ መካከል ቀደም ብሎ መፈረሙንም አስተባባሪው አስታውሰዋል። በቦንጋ ከተማ ፕሮጀክቱን ለባለድርሻ አካላት ለማስተዋወቅ በተካሄደ የማስታወቂያ መድረክም በቀጥታ ስራው ከሚሰራበት የቦንጋ ከተማ አስተዳደር ማዘጋጃ ቤትና በናቡ መካከል ግልጽነትን፣ ተጠያቂነትንና ፕሮጀክቱን መሬት ለማውረድ አስቻይ ናቸው በተባሉ ርዕሶች ዙሪያ የሁለትዮሽ ስምምነት ተፈርመዋል። ፕሮጀክቱ በከተማው በተመረጡ 6 መንደሮች ለመጀመሪያ ጊዜ ተግባራዊ የሚደረግ ሲሆን ለስራው ስኬትም 2 ጊዜያዊ የቆሻሻ ማቆያ ቦታዎች መለየታቸውንም አመልክተዋል። በዚሁ የፕሮጀክት ማስታወቂያ መድረክ ተገኝተው አስተያየታቸውን የሰጡ አካላት እጅግ አሳሳቢ የሆነውን የቦንጋ ከተማ ቆሻሻ አሰባሰብ ስርዓት በማስያዝ ከተማዋን ውብና ለነዋሪዎቿ ተስማሚ እንዲሁም በእንግዶቿ ተመራጭ ለማድረግ በተወጠነው ውጥን የበኩላቸውን ለመወጣት መዘጋጀታቸውን ገልጠዋል። አስተያየት ሰጪዎቹ የቦንጋ ከተማ የቆሻሻ አስተዳደር ስርዓት ቅጥ ያጣ በመሆኑ ነዋሪዎች በፕሮጀክቱ ለሚከናወኑ ተግባራትም ሆነ አሁን የከተማ አስተዳደሩ የጀመረው ጥረት የበለጠ ተጠናክሮ መቀጠል እንዲችል እንዲተባበሩ ጠይቀዋል። በበጀት ዓመቱ አንደኛ ሩብ ዓመት 17 ሚሊዮን ብር መሰብሰቡን የአውራዳ ከተማ አስተዳደር ገቢዎች ኢኮኖሚ ክላስተር ጽህፈት ቤት አስታወቀም። የጽህፈት ቤቱ ኃላፊ አቶ ደስታ ፍሳ እንደገለጹት በበጀት ዓመቱ ቅንጅታዊ አሰራርን በማጠናከር ለግብር ከፋዩ ማህበረሰብ የግንዛቤ ማስጨበጫ ስራ በመሰራቱ ለውጦችም ታይተዋል ብለዋል። እንደ ኃላፊው ገለጻ በ2017 በጀት ዓመት ከመደበኛና ማዘጋጃ ቤታዊ ገቢ ለመሰብሰብ ከታቀደው 80 ሚሊዮን ብር በአንደኛ ሩብ ዓመት 17 ሚሊዮን ብር መሰብሰብ መቻሉም ገልጸዋል። ከባለፈው በጀት ዓመት ጋር ሲነጻጸር 50 በመቶ ጭማሪም ማሳየቱንም እንዲሁ በመናገር በበጀት ዓመቱ ቀሪ ወራት የተሻለ ርብርብ በማድረግ እቅዱን ለማሳካት ይሰራል ያሉት ኃላፊው ግብር ከፋዩ ህብረተሰብም ለስራው ስኬት አስፈላጊውን ትብብር እንዲያደርግም ጠይቀዋል። ዘገባው የደቡብ ሬዲዮና ቴሌቪዥን የቦንጋ ቅርንጫፍ ጣቢያ ነው። በክልሉ የሬድ ፕላስ ፕሮጀክት በተፈጥሮ ሀብት ልማት ጥበቃና በኑሮ ማሻሻያ ፕሮግራም የህብረተሰቡን ተጠቃሚነት ለማረጋገጥ እየሰራ እንደሚገኝ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ የሬድ ፕላስ ኢንቨስትመንት ፕሮግራም የ2016 አፈጻጸም እና የ2017 መሪ እቅድ ላይ ስትሪንግ ኮሚቴ በቦንጋ ከተማ ውይይት አካሂዷል። ዘገባው የክልሉ የመንግስት ኮሚኒኬሽን ቢሮ ነው። ቤተልሔም ምሩ እንደሚከተለው ታቀርባለች። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ደን አካባቢ ጥበቃና የአየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረማርያም በመድረኩ እንደተናገሩት የሬድ ፕላስ ፕሮጀክት በክልሉ ከሚንቀሳቀሱ መንግስታዊ ካልሆኑ ልማታዊ ድርጅቶች መካከል የህብረተሰቡን ተጠቃሚነት በማረጋገጥ ረገድ በቀዳሚነት የበኩሉን ድርሻ በመወጣት የተሻለ ውጤት እያስመዘገበ እንደሚገኝ አስረድተዋል። የሬድ ፕላስ ፕሮግራም ከ2016 ዓ.ም ጀምሮ በሁለተኛው ምዕራፍ በተፈጥሮ ሀብት ልማት ጥበቃና በኑሮ ማሻሻያ ፕሮግራም በርካታ ተግባራትን በማከናወን ኑሮን በደኑ ያደጉ የህብረተሰብ ክፍሎችን ተጠቃሚ እያደረገ መቆየቱን ዶክተር ኢንጂነር አስራት ገብረማርያም አስታውቀዋል። የሬድ ፕላስ ፕሮግራም ቀጣይነት ባለው መልኩ በመደገፍ በተፈጥሮ ደን የሚደርሰውን ውድመት ለመከላከል እንደሚሰራ ያብራሩት ኃላፊው በዚህም ደኑን ጠብቆ ያቆዩ ህዝቦች ከደን ከሚገኘው የካርቦን ልዕቀት ክፍያ ተጠቃሚ እንዲሆን ስራቸው መጀመራቸውንም አስረድተዋል። የክልሉ ርዕሰ መስተዳድር ልዩ አማካሪ አቶ ንጉሴ ወልደ ጊዮርጊስ በክልሉ ያለውን እምቅ ሀብት በደን አጠባበቅ ትኩረት ማድረግና በፕሮጀክቱ በታቀፉ አካባቢዎች ተግባራት የተደራሽነት አድማስ በማስፋት የህዝብ ተጠቃሚነት ለማረጋገጥ ይሰራል ብለዋል። ህብረተሰቡን የደኑ ባለቤት በማድረግ የተፈጥሮ ሀብቱን አደጋ ውስጥ በማይከት መንገድ ተጠቃሚ እንዲሆን መስራት ላይ ትኩረት ይሰጣል ያሉት አቶ ንጉሴ በስራዎች ላይ የክትትልና ድጋፍ ስራዎች እንደሚጠናከርም ጠቅሰዋል። የክልሉ የሬድ ፕላስ ኢንቨስትመንት ፕሮግራም አስተባባሪ ዶክተር የሪቾ ብርሃኑ ፕሮጀክቱ በተፈጥሮ ሀብት ልማትና ጥበቃ በመጀመሪያውና በሁለተኛው ምዕራፍ 412 ሺህ ሄክታር ደን ተተክሎ በ222 አሳታፊ የደን አስተዳደር ማህበራት እንዲጠበቅ ማድረጉን ኃላፊው አስረድተዋል። ፕሮጀክቱ ከተፈጥሮ ሀብት ልማትና ጥበቃ በተጨማሪ በኑሮ ማሻሻያ ፕሮግራሙ በአሳታፊ ደን ማህበራት የተደራጁ የህብረተሰብ ክፍሎች በዶሮ እርባታ፣ በግ በማሞከት፣ ከብት ማደለብ፣ በንብ ማነብና መሰል ስራዎች በማሰማራት ተጠቃሚ እያደረገ እንደሚገኝ ሪፖርቱን ባቀረቡበት ወቅት ገልጸዋል። ፕሮጀክቱ ከተፈጥሮ ሀብት ልማትና ጥበቃ እንዲሁም በኑሮ ማሻሻያ ፕሮግራም 40 ሺህ ህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን አንስተዋል።
ከዚህም ባለፈ ፕሮጀክቱ የክልሉን የደን ሽፋን ከነበረበት ከፍ ለማድረግና ምርትና ምርታማነትን ለማሳደግ በአረንጓዴ አሻራ መርሃ ግብር የውጭና ሀገር በቀል ዝርያ ያላቸው ዘርፈ ብዙ ጠቀሜታ ያላቸው ችግኞችን በመትከል የራሱን አሻራ እያበረከተ እንደሚገኝም ዶክተር ኤሪቾ አክለዋል። ፕሮግራሙ በክልሉ የህብረተሰቡን ተጠቃሚነት ለማረጋገጥ እያከናወነ የሚገኘውን ተግባራት እንዲያጠናክር የጠየቁት የውይይቱ ተሳታፊዎች የክልሉ ትልቅ ሀብት የሆነውን የደን ሀብት በአግባቡ በመጠበቅና በመንከባከብ ከዚህም የተሻለ ውጤት ለማግኘት መስራት ያስፈልጋል ብለዋል። በቀድሞው የኢፌዴሪ የደህንነት ዋና ዳይሬክተር እነ ቴዎድሮስ በቀለ ላይ የቅጣት ውሳኔ ተሰጠ። የቅጣት ውሳኔው የተሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 5ኛ የሙስና ጉዳዮች ወንጀል ችሎት ነው። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ተጨማሪ ያለን እንከታተል። ተከሳሾች አንደኛ የፋይናንስ ደህንነት አገልግሎት ዋና ዳይሬክተር የነበሩት ቴዎድሮስ በቀለ፣ ሁለተኛ የቴዎድሮስ በቀለ ባለቤት ሩት አድማሱ፣ ሶስተኛ የወይዘሮ ሩት እህት የሆነችው ቤተልሔም አድማሱና በግል ስራ ይተዳደራሉ የተባሉት መርሃዊ ምስክር ወልደ ጻዲቅ፣ ራሄል ብርሃኑ፣ ፀሐይ ደሜና ጌታቸው ደምሴ ናቸው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክተር አቃቤ ሕግ በተከሳሾች ላይ አጠቃላይ 2 ክሶችን በየተሳትፎ ደረጃ ጠቅሶ ክስ አቅርቦም ነበር። በአንደኛው ክስ ላይም የሙስና ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 881/2007 አንቀጽ 9 1 ሀና 3 ላይ የተመለከተውን በመተላለፍ አቶ ቴዎድሮስ የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሆነው ሲሰሩ የተቋሙን አሰራር ባልተከተለ መልኩ አስፈላጊውን የደህንነት ይለፍ ያልተደረገ ለትን የትምህርት ዝግጅት ብቁ ያልሆነ በሌላ የሙስና ወንጀል መዝገብ የተከሰሰ አቤል ጌታቸው የተባለ ግለሰብን ከታህሳስ 1 ቀን 2013 ዓ.ም ጀምሮ በተቋሙ የተደራጁና የሽብርተኝነትን በገንዘብ መርዳት ወንጀሎች ፍተሻና ትንተና ከፍተኛ ኤክስፐርት ሆኖ እንዲሰራ ወደ ተቋሙ እንዲቀላቀል አድርጓል በሚል አቃቤ ሕግ በክሱ ጠቅሶ ነበር። በዚህም ከሰኔ 1 2013 ዓ.ም ጀምሮ አቤል ጌታቸው የተባለው ግለሰብ የፋይናንስ መረጃ ክትትልና ቅበላ ቡድን መሪ አድርገው ባልተገባ መንገድ መመደባቸውን በክሱ ተዘርዝሯል። የተቋሙ ደመ መረጃ ሚስጥራዊነትን የጠበቀና ተጠያቂነትን ያማከለ መረጃ ቅበላና ትንተና አሰራርን በመለዋወጥ በተቋሙ ውስጥ ስልጣንን ተገን በማድረግ የባለሀብቶችና የድርጅቶችን የባንክ ሂሳብ አስቀድሞ በማጥናትና መረጃ በመውሰድ በተለያዩ ጊዜያት ባለሀብቶችን ስልክ በመደወል በአካል በማግኘት ከፍተኛ መጠን ያለው ገንዘብ እንዲከፍሉ በመጠየቅ የማይከፍሉ ከሆነም የፋይናንስ እንቅስቃሴያቸውን በተመለከተ ምርመራ አድርጎ ለፖሊስ በማስተላለፍ የወንጀል ምርመራ እንዲጀመርባቸው ይደረግ ነበር በማለት አቃቤ ሕግ በክሱም ጠቅሷል። አጠቃላይ ተከሳሹ የፋይናንስ ደህንነት አገልግሎት ውስጥ የነበረውን ኃላፊነት በመጠቀም የፋይናንስ ትንተናን በመስራት ውጤቱን ለፍትህ አካላት የማስተላለፍ ስልጣንን አላግባብ በመጠቀም ገንዘብ ያላቸው ባለሀብቶችን አስቀድሞ በማጥናት እንዲሁም በመምረጥ በ2013 ዓ.ም እና በ2014 ዓ.ም በተለያዩ ጊዜያት ባለሀብቶችን የባንክ ሂሳባቸው እንዲታገድና በፖሊስ እንዲመረመሩ እንደሚደረጉ በመግለጽ በማስፈራራት ከ3 ግለሰቦች 3,470,000 ብር ገንዘብ ፋፋ ዳቦ በተባለ ስም በኢትዮጵያ ንግድ ባንክ ገቢ እንዲደረግ በማድረግ በዋና ወንጀል አድራጊነት ስልጣንን አላግባብ መገልገል ከባድ ሙስና ወንጀልም ተከሷል። በሁለተኛው ክስ ደግሞ ሁሉም ተከሳሾች ላይ የቀረበ ሲሆን በዚህም በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 32 1 ሀና በወንጀል ድርጊት የተገኘ የገንዘብ ወይም ንብረትን ሕጋዊ አድርጎ ማቅረብና ሽብርተኝነትን በገንዘብ መርዳትና ለመከላከል ለመቆጣጠር የወጣውን አዋጅ ቁጥር 780/2005 አንቀጽ 29 1 ሀና ለ እንዲሁም ሐመር ኋላ የተደነገገውን በመተላለፍ ተከሳሾቹ ከላይ በተጠቀሰው መልኩ በወንጀል የተገኘ 3,470,000 ብር የወንጀል ፍሬ መሆኑን እያወቁ የገንዘቡን ምንጭ ለመደበቅ በማሰብ ግብረ አበር ነው የተባለ ፋፋ ዳቦ እየተባለ በሚጠራ ግለሰብ ስም በኢትዮጵያ ንግድ ባንክ በተከፈተ ሂሳብ ገቢ እንዲደረግ በማድረግ ነው። ከዚሁ ከተጠቀሰው ገንዘብ በተለያዩ መጠን በመጠቀም ህገወጥ ገንዘብን ህጋዊ አስመስሎ በማቅረብ ወንጀል ተከሰዋል። ከአንደኛ እስከ 6ኛ የተጠቀሱት ተከሳሾች ከጠበቆቻቸው ጋር ቀርበው ክሱ እንዲደርሳቸው ከተደረገና በችሎቱ ክስ በንባብ ከተሰማ በኋላ ወንጀሉን አለመፈጸማቸውን ጠቅሰው የእምነት ክህደት ቃላቸውን ሰጥተውም ነበር። ከሳሽ አቃቤ ሕግ ከ5 በላይ ምስክሮችን አቅርቦ አሰምቶ የነበረ ሲሆን ፍርድ ቤቱ የአቃቤ ሕግ ምስክርን ቃልን መርምሮ ብይን ሰጥቷል። በዚህም አንደኛ ክስ የቀረበባቸው አቶ ቴዎድሮስ ላይ የተሰሙ ምስክሮች ቃል ተመርምሮ ወንጀል መፈጸሙን በምስክር ተረጋግጧል በማለት ፍርድ ቤቱ በአንደኛው ክስ ብቻ እንዲከላከሉ ብይን ሰጥቷል። ይከላከሉ የተባሉት በሙስና አዋጅ ቁጥር 881/2007 አንቀጽ 9 ንዑስ አንቀጽ 1 እና በንዑስ ቁጥር 2 ስር ነው። በሁለተኛው ክስ ደግሞ ማለትም በቀረበው በህገወጥ መንገድ የተገኘ ገንዘብን ህጋዊ አድርጎ ማቅረብና መገልገል ወንጀል የተከሰሱት ከ2ኛ እስከ 6ኛ የተጠቀሱት ተከሳሾች የወንጀል ድርጊቱ ስለመፈጸማቸው በአቃቤ ሕግ ምስክር የተረጋገጠ መሆኑን ተጠቅሶ እንዲከላከሉ ብይን ተሰጥቷል። በዚህም ክስ 7ኛ ተራ ቁጥር የተጠቀሰው ተከሳሽን በሚመለከት በሌለበት ጥፋተኛ የተባለ ሲሆን አቶ ቴዎድሮስ በቀለ በዚህ ሁለተኛ ክስ የወንጀል ተግባር ስለመፈጸማቸው በሰው ማስረጃ አለመረጋገጡ ተገልጾ ነጻም ተብሏል። ተከሳሾቹ በተለያዩ ቀናት የመከላከያ ማስረጃ ያቀረቡ ቢሆንም ባቀረቡ
ያቀረቡት የመከላከያ ማስረጃ ግን የአቃቤ ሕግን ማስረጃ በተገቢው መከላከል አለመቻላቸው ተገልጾ የጥፋተኛነት ፍርድም ተሰጥቶባቸዋል። ከዚህም በኋላ ፍርድ ቤቱ የግራ ቀኝ ቅጣት አስተያየቶችን መርምሮ በዋለው ችሎት የቅጣት ውሳኔም አስተላልፏል። በዚህም አቃቤ ሕግ የወንጀል ድርጊቱን በትብብርና በስምምነት የተፈጸመ መሆኑን ጠቅሶ ያቀረበው ክስ አስተያየት በትብብር ስለመፈጸሙ በማስረጃ አስደግፎ አለማቅረቡን የችሎቱ ሰብሳቢ ዳኛ ገልጸው የቅጣት ማክበጃን አለመቀበላቸውንም አብራርተዋል። በዚህም ፍርድ ቤቱ አንደኛ ተከሳሽ አቶ ቴዎድሮስ ያቀረቡት አጠቃላይ 7 የቅጣት ማቅለያ አስተያየቶች ተይዞላቸው በእርከን 17 መሰረት በ3 ዓመት ከ3 ወር ጽኑ እስራትና ከእርከን 3 መሰረት ደግሞ በ3000 ብር የገንዘብ መቀጮ እንዲቀጡም ተወስኗል። ሶስተኛና አራተኛ ተከሳሾች ያቀረቡት የቅጣት ማቅለያ ተይዞላቸው እያንዳንዳቸው በእርከን 22 መሰረት በ5 ዓመት ከ6 ወራት ጽኑ እስራትና በእርከን 9 መሰረት በ5000 ብር የገንዘብ መቀጮ እንዲቀጡ ተወስኗል። በሌለበት ጉዳዩ የታየው 7ኛ ተከሳሽን በሚመለከት የቀደመ የወንጀል ሪከርድ እንደሌለበት ማረጋገጫ አለማቅረቡ ተጠቁሞ አንድ ማቅለያ ተይዞለት በእርከን 26 መሰረት በ7 ዓመት ከ8 ወራት ጽኑ እስራትና በእርከን 18 መሰረት በ25000 ብር የገንዘብ መቀጮ ተጥሏል። ሌሎች ሁለተኛ፣ አምስተኛና ስድስተኛ ተከሳሾች ደግሞ ከ7 እስከ 5 የሚደርስ የቅጣት ማቅለያ ተይዞላቸው በእርከን 22 መሰረት ከ4 ዓመት እስከ 5 ዓመት የሚደርስ የቅጣት ውሳኔ ተጣለባቸው ቢሆንም ተከሳሾቹ ቅጣቱ እንዲገደብላቸው ያቀረቡት አስተያየት ተይዞላቸው ቅጣቱም ተገድቦላቸዋል። ክብራትና ክብራን ተመልካቾች ለሰዓቱ ያዝናቸው ዘገባዎች የተከታተላችኋቸውን ይመስላሉ። ባልደረባችን ብሩክታይት ብርሃኑ በቀሪ የስፖርት ዝግጅቶች ጠብቃችኋለች። እንድትከታተሉ እየጋበዝኩ ከወዲሁ ተሰናበትኩ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።